and arsenal replenishment. Analysts note that Iran has already suffered significant losses in its missile capabilities. Israel estimates that out of approximately 2,500 ballistic missiles from before the conflict, only 1,000 ቻይና ወደ መካከለኛው ምስራቅ ልዩ መልእክተኛ ልትልክ ነው። ሰላም ጤና ይስጥልን። አዲስ የደረሰ መረጃ አለ። ወደ መረጃው። ቻይና ወደ መካከለኛው ምስራቅ ልዩ መልእክተኛዋን እንደምትልክ የሀገሪቱ ውጭ ጉዳይ ሚኒስትር ዋንጊዮ ሮብ ዕለት ተናገሩ። ልዩ መልእክተኛ በመካከለኛው ምስራቅ እስራኤልና አሜሪካ ከኢራን ጋር የጀመሩ ጦርነት ያሸማግላሉ ተብሎ ይጠበቃል። ቤጂንግ የኢራን የቅርብ አጋር ስትሆን ቴህራን ለመጠበቅ ጥረት እንደምትደግፍ ተናግራለች። በተጨማሪም ዩናይትድ ስቴትስና ታቸውን እንዲያስቆሙ አሳስባለች። ቻይና ወደ መካከለኛው ምስራቅ አገራት ልዩ መልእክተኛዋ እንደምታሸማግል ሚኒስቴር ዋንጊዮ ምንም ጊዜም የሰላም ኃይል ናት። ተጨማሪ ውጥረትን ለማስወገድ በተቻለ ፍጥነት ወደ ውይይትና ድርድር ጥሪ አቅርበዋል። ዛሬ የደረሰ መረጃ ይመስላል። በቀጣይ በተለየ ቪዲዮ እመጣለሁ። አመሰግናለሁ።